አሰላም አሌይኩም ወረህመቱላሂ ወበረካቱ። ሙሉ ኢትዮጵያዎች እንዴት ናችሁ? ደህና ናችሁ ወይ? ጤና፣ ስራ፣ ቤተሰብ እንዴት ናችሁ? ሳውዲ ያላችሁ አሁን ብርዱ ጥሩ ነው። ያኔ ብርድ አልመጣም፣ ጥሩ ነው። አየሩ ደስ ይላል። ኢንሻላህ ለብርዱም ላደረሰን ጌታ ሽኩር ይድረሰው። አልሐምዱሊላህ ረብል ዓለሚን ሽኩር ለሁሉም ጊዜ ለዚህ ሰዓት ለዚህ ወቅት ላደረሰን ጌታ ምስጋና ይድረሰው። እንዴት ናችሁ እናንተ? ደህና ናችሁ ወይ? ጤንነታችሁ፣ ስራ፣ ቤተሰብ እንዴት ናችሁ? በርቱ፣ ጠንክሩ፣ አይዟችሁ። ስራም ብታጡ አትማረሩ። ስራም ደግሞ የመጣው ነገር አታማርጡ። የተገኘም ቢሆን ደግሞ አሁን በጣም ነው የሚያስጠላ። እዚህ ያገኝ እንደ ድሮ አይደለም። ድሮ አሁን ደግሞ የመጣ ነገር የዚህ ሀገር ሰዎች ራሱ ሰራተኛ ሲፈልጉ በባህር እየመጣች ነው የሚሉት አሉ። ደግሞ እዚህ በ1000 ብር ነው የሚቀጠሩ አሉ የሚያስቀጥሩን። እና እንግዲህ ርስቅ በአላህ እጅ ነው ያለ። የከፈተለን አላህ የከተበልን የትም አይሄድም። ይሄን ምላችሁ ስራም ብታጡ አትማረሩ። ለጊዜ የተገኘ ስራ በ1500 ቢሆን ገብታችሁ ስሩ። እንደ ድሮ አይደለም። እዚህ ሀገር ተቀይረዋል። ስራ የለም። ስራ ፈቶ በጣም ነው። እኔ ራሱ ሰሞኑ ስራ ፈትቼ ወር ከምናምን ተቀምጬ ነበር። አልሐምዱሊላህ ሽኩር ይድረሰው ለሰማይ ላለመድሩ ጌታ ገባኝ። አልሐምዱሊላህ ያቅሙ ማክል ደሞዙ እንደውም አንዷ ከነ ምግብ 3 ነው 2 ብላይ ነበር። እና አልሐምዱሊላህ ለማንኛውም ለኸይር ነው። አላህ የከተበን የትን ስለማይሄድ ይሄን መላችሁ ነገር ስራን ብታጡ አትማራሉ። የተገኘ ስራ ግቡ። እንደ ድሮ አይደለም። በ2000 በ1800 ብላችሁ አታማርጡ። በተገኘ በ1500 ከተገኘ ግቡ። እንግዲህ ምን ማድረግ አይችልም። አልሐምዱሊላህ ማለት ነው። ስራ ማማራት ጥሩ አይደለም። ደግሞ የኛ ሀገር ወንዶች ደግሞ ስሩ ስራ እንደ ፓኪስታኒ። መቼም ኢትዮጵያ ወንዶች እንደ ፓኪስታኒ፣ እንደ ህንድ፣ እንደ ባንግላዴሽ አትሆኑም። ቢሆንም ስራ አታማርጡ። ተቀምታ ሀገር የወጣ ነው ለስራ ነው። ስለዚህ ለመጣው ስራ ያገኛችሁን ስራ ስሩ። ገጠርም ሄዳችሁ ከብትም በሆነ ፍየል መጠበቅ አለባችሁ ወንዶቹ። እዚህ ሀገራችን አይደለም የሰው ሀገር ነው። ሀገራችንም ቢሆን በአሁኑ ሰዓት ኑሮ ከባድ ነው እና አልሐምዱሊላህ ዋናው ነገር ጤና ነው። አልሐምዱሊላህ ማለት ነው። ክርስቲያኖችን በመታመኑበት ሃይማኖታችሁ፣ ሙስሊሞችም አልሐምዱሊላህ በአላህን እያመሰገን እየሰጠንም ማመስገን አለብን እና ዩቱቤ ሼር ሰብስክራይብ አድርጉን። ዩቱቤን ቶክቶክ አድርጉን። ዘማን ነው ከገባኝ ዩቱብን ከለቀቁኝ ቶክቶክን ከለቀቁኝ የምሰራበትን ሴት ሞታ ነበረ። ስራን ፈትቼ ቁጭ ብዬ ነበረ። ሁሉ ነገር አስጠርቶ ነበረ። አልሐምዱሊላህ ሁሉም ነገር ለኸይር ነው። ሁላችንም ሀጅሩ ነው እና አሳድጉኝ። ያለ በኸይር ነገር ያሳድጋችሁ እላችኋለሁ። አላህ በነብዩ ሱብሃነሁ ወተዓላ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።